በተለይ ከ97 ምርጫ በኋላ ኢህአዴግ በቲፒኤልኤፍ የሚመራው ኃይለኛ አምባገነን በሆነበት ሰዓት በትጥቅ ትግል ካልሆነ ኢትዮጵያ ውስጥ ለውጥ ማምጣት አይቻልም ብለው እነ ፕሮፌሰር ጫካ ባወረዱበት ሰዓት ድምጻችን ይሰማ የሚል ዝምታ ያለው ግን ከአጽናፈ አጽናፍ የሚሰማ ድምጽ ይዘው የታሰሩት የኢህአዴግን መንግስት የነቀነቁት ሞገሱን የሰበሩት ኋላ ለተከተለው ለወጣቶች መንገድ የከፈቱት ኡስታዞች ናቸው እና አህመድን ጀበል እና ኡስታዝ አቡበከር ዋጋ ይከፍሉ። ይሄ አሁን ምድረ ስደተኛ በሆነበት ጊዜ ማለት እነ ድብኝቱ ምድረ ስደተኛ ሐቅ መናገር ተገቢ ሐቅ ለምናገር ሐቅ ይወጣለታል። እኔ ሐቅ እናገራለሁ ባመኑበት ለህዝበ ሙስሊሙ የማይሆን ስርዓት ነው በሆኑበት ጊዜ አገራቸው ቁጭ ብለው የእስርም ይሁን የሞትንም ጽዋ ለመጎንጨት በፈገግታ እጃቸውን ለካቴና ገላቸውን ለብጫ ጨርቅ አሳልፈው የሰጡ ጀግና ኡስታዞች ናቸው። እንዳንተ ሆዳቸው እስክንረት ሄደው ያን የሆላንድ ላም ወተት የጨረሱ አይደለም። ሂሳብ እናወራድ ከተባለ አንተ በፈለከው የፖለቲካ ቁማር ውስጥ እንዲገቡ ፈልገሃል፣ አልገቡልህም። የመስጊድን ጉዳት አንስተ አልቻልክም። በዚህ አንዱ እነዚህ ጥንፈኞች በተለይ ፋኖ ዙሪያ የተሰበሰቡ ዝንቦች ጥም የያዙት በሙስሊም ብዙ ለፍተዋል በሙስሊሙ ላይ ይሄን ለውጥና ሙስሊሙን ለማጋጨት ያላደረጉት ያልገባቸው ነገር ሙስሊም ወገኖቻችን ሲታገሉ በጣም ስትራቴጂካሊ ነው የታገሉት። ለጊዜያዊ ጥቅም አይደለም የታገሉት፣ ለጊዜያዊ ስልጣን። ይሄንን ቆም ብላችሁ ዝም ብላችሁ እዩ። ለውጡን ማኑቨር ያደረጉበትን መንገድ ስታዩ ከለውጡ መጠቀምን መንገድ ሳይሆን this guys are very genius። ሩጫቸው እዚህ ተቃጠለ እዚህ ፈረሰ አይደለም። ህገ መንግስቱ ስሩ ምን ይያለ ነው? ህገ መንግስቱ ኢኮኖሚው ላይ እንዴት ነው አስተውላችኋል? ይሄ ዛሬ ብታፈርስ ነገ ትገነባለህ። መስጊድ ቢፈርስ መስጊድ ይሰራ። መስጊድን በማፍረስ አይደለም እስላምን በመግደል እንኳን ሃይማኖቱን አታቆም አይደለም መስጊድ ማፍረስ። they know that በዛ ደግሞ የደለበ ልምድ አላቸው። በዓለም ደረጃም በሀገር ደረጃም ቀላል ባል ተጽዕኖ ሲደርስ አልነበረም። እንደው አንወሻሽ ከተባለ ትኩረታቸውን ስታዩ እያንዳንዱ እየተፈጠረ የሆነች ቦታ ስለተቃጠለች አይደለም ችግራቸው። ንምሮድ ሀዲያ ገረድ አይደለም። ሀዲያ ሙስሊም ሆኑ ተረስተሃል። አንዳንዶች ስለ ሙስሊም ስናወራ ስለ ባዕድ ነገር የምናወራ ይመስላቸዋል፣ ወይ ደግሞ ለሌላ ሃይማኖት እንትን ለማለት የማናውቀው አይደለም። እስልምና ለእኔ አይደንቲቲም ነው። ከአያቴ ወደዛ እስልምና ነው የማውቀው። ለዚህ ነው ባዕድ አድርጎ ሲያስቡ እስላምን ባዕድ ካርክ ሀዲያ አውቶማቲካሊ ባዕድ ነው የምንለው። በሱልጣነት የሚተዳደር ህዝብ ነበረ ነው። ዝም ብሎ በስመስበብ ነው የምንሰማው አይደለም። ቤተሰብ ነው። እኔ በሃይማኖቱ ባልወለድ በሃይማኖቱ ባላድግ ደሜ ደም ዘሬ በሙሉ በዛ ሃይማኖት ያለፈ ነው። ሰው ለራሴ ብዬ የምናገረው ነገር ነው። እኔ ለዚህ ነው እምረዳ ይመስለኛል የነሱን አካሄድ ሳይ። በተለይ አዲስ አበባ አካባቢ የነበረው የጅምላ የመስጊድ መፍረስ ጊዜ የነበረው እንቅስቃሴ አስፈሪ ነው የነበረው። ያን እንቅስቃሴ ማኔጅ ያደረጉበት መንገድ ከጊዜያዊ ድል ይልቅ ጦርነቱን ማሸነፉ ላይ ነው ትኩረት ያደረጉት። they are very successful። በኢትዮጵያ አዋጅ ዛሬ መጅሊስና ኦርቶዶክስ ቤተክርስቲያን እኩል ናቸው፣ አቻ ናቸው። done for በቃ ለዘላለም ኢትዮጵያ ምድር ላይ እስካለች ከዚህ በኋላ መለየት አይቻልም። አንዱን ካንዱ ከፍ ማድረግ አይቻልም። that's very successful። ብዙ 10 ዓመታትን የፈጀ ትውልዶችን የፈጀ አሁን ለሙስሊሙ አያስቡም በሚሉ ኡስታዞች መስዋዕትነት የተገኘ ነው። ለዚህ ነው ይሄን ለውጥ የሚደግፉትም የሚጠብቁት። ሌላ ብልጽግና ስሙ ደስ ስላቸው አይደለም፣ በእኔ መረዳት ማለት አብይ ስሙ አብይ አህመድ ስለሆነም አይደለም። በህግ ደረጃ መሰረታዊ ችግር ከተፈታ ሌላው ቀላል ነው የሚሆነው። ማንም መጣ ሄደ እንደፈለገ እንዳያደርግ መሰረት ኢትዮጵያ ውስጥ ኦርቶዶክስ ተዋህዶ ብቻ ነበር በህግ እውቅና የነበራት በየዓመቱ ወረቀት ማደስ የማይጠበቅባት። አሁን ላይ ሙስሊምም በየዓመቱ መጅሊሱ በየዓመቱ ወረቀት የመጣ ከመንግስት አያደስም፣ በአዋጅ ተቋቁሟል፣ አለቀ። ይሄን ደግሞ እኩልነት እናምጣ ብለን አይደለም፣ በትግላቸው ነው ያመጡት። በትግላቸው ተሰደው አይደለም ያመጡት፣ ተሟግተው ነው ያመጡት። በኢትዮጵያ ውስጥ እኮ የእስላም ባንኩ አይፈቀድም ነበር አይደል? ወደ ቅርብ ጊዜ አካባቢ ነው ንግድ ባንኮች ያለ ወለድ ማበደርን የጀመሩት። አይታችኋል? አሁን የሙስሊም ባንኮችን በዛት ይሄ ከላይ ማያው ነው። ሌሎችንም ኢፍጣርን አስቡ፣ የጎዳና ላይ ኢፍጣር ከዛ የምታሰብ ነበር እንደ ቤተሰብ ኢፍጣር በቤተ መንግስት የምታሰብ ነበር። እነዚህ ነገሮች ኢቨንት የሚመስላችሁ ከሆነ ሙስሊሙ እንደዛ አይደለም የሚወስደው። ዛሬ የሚደረገው ነገር ባህል ነው፣ አዋጅ ነው፣ ህግ ነው። መስቀል በአደባባይ ማክበር አሁን በዓል አይደለም፣ ሌላ አይደንቲቲ ነው። አይቆረቁርም ማለት ከትንሽ ጊዜ በኋላ ትለምደዋለህ። ኢፍጣር በአደባባይ ሲከበር ትለምደዋለህ። በቃ በእንደዚህ ነው። በዚህ ዘመን ሊቆረቁር ይችላል፣ በዚህ ዘመን ሊደብር ይችላል። ካህናት ቤተ መንግስት ሲገቡ አይቆረቁርም አይደለ? ዝም ብሎ የመጣ አይደለም እኮ ለመድከው። ከትንሽ ዓመት በኋላ ሼሆች ቤተ መንግስት ገብተው ዱዓ ሲያደርጉ አይቆረቁርም። ለምን? ምድራቸው፣ ቤታቸው፣ ስልጣናቸው እነሱ ነው። አሁን አብይ አህመድ የሚለውን እየተለማመድክ ነው አይደል? አህመድ ራሱ ሲገዛ ትለማመዳለህ። እሱ ኦኬ ቻለው። ወይንም እንደዚህ አይነት ቢግ ፒክቸር አይተው የሚሰሩትን ሰዎች ምን ለማን እንደሆነ ምክር አስተማረች ነው። እንደው አንዳንዱ ነገር ብንዘል ይሻላል፣ አንዳንዱ ነገር ብንዘል ይሻላል። የፈለገ የሙስሊም ዘመድ ይኑር፣ ከአያቴ በፊት ሁሉ ነገር ሙስሊም ይሁን፣ ከኡስታዝ ያሲን በላይ ስለ ሙስሊም ማንኝ ነኝ ቢከራከሩ ምን አውቄ? ስጀምር እኮ ኡስታዝ ነው። ኡስታዝ እኮ ተምረህ ዩኒቨርሲቲ የምትወስደው አይደለም፣ የሃይማኖት ማዕረግ እኮ። ይሄን እንኳን ስናገር የለበሰውን የሃይማኖት ሰው እኮ። ኦርቶዶክሱ ጋር ሄደ የበጠበጥከው ሳያንስ ሙስሊሙ ጋር ትመጣለህ። እኔ ከተጋፊዎች የገንዘብ አሰባስብ ደብረ ብርሃን፣ ሀርቡ፣ በተለያዩ ቦታዎች ይቻላል ካምፕ ሄድ አብዛኞቹ እውነት ነው የምነግራችሁ፣ አይታችሁታል ፕሮግራሜንም፣ ሙስሊሞች ናቸው።
አብዛኞቹ ሙስሊሞች ናቸው። ከደጋፊዎቹ ሰብስቦ ገንዘብ ወስደዋል። አብዛኞቹ ሙስሊሞች ናቸው። ይሁን እሺ፣ አሁን ኢትሷም ድል የለችም። ሸቀል አድርገን እንዳትመጣ አሁን የለች፣ እዛ አትገባ። ኢትዮጵያ ናፍቆታል። ባይዘው በጣም ነው ከወዳጆቹ ጋር ሲያወራ አሉ። በቃ አዲስ አበባ ናፍቆታል፣ ቁርጡ ናፍቆታል፣ ማታ ማታ የሚያመሹባት ነገር ናፍቆታል፣ የከፈሩ ወዳጆቻቸው ናፍቋቸዋል። የለም እየተቃጠሉ። ለማንኛውም እርዳታ ሰብስቤ ሄጄ ይላል። ከኡስታዝ በላይ ልበልጥ ነው። ማሳያ ምስክር እየጠራ ነው። ከኡስታዝና ከሱ ማን ለሙስሊም እንደሚቀርብ ያንተ ፍርፋሪ ቅድም ነገርኩ እኮ የወርቁ አይተነውን ብር አንቀበልም ብሎ እንዴት እንዳንጫጫ አይታችኋል። አንቀበልም ብሎ 15 ሚሊዮን ነው አንቀበልም ያለ ለሙስሊም እርዳታ አላደርግ ነው ስትል እንደው ትንሽ እንኳን አታፍርም እንዴ? በእግዚአብሔር ትንሽ እንኳን አታፍርም እንዴ? ፕሬዝዳንቱ ሲናገሩ መስጊድ ላይ ክርክር ነው የነበረው። እኔ ብቻ ነው የምገነባው አብረን ነው የምንገነባው፣ ክርክር ነው የነበረው። ሰምታችኋል? እሱ መስጂድ አዲስ አበባ የሚገነባው እሱ ላይ ተሰብስቦ ስጣሉ የነበሩት እኮ ባለሀብቶች አብረን እንስራ ብቻ እንስራ፣ አብረን እንስራ ብቻ እንስራ ነው። ድብኝቱን አንድ ኡስታዝ ተቀምጦ ሲነሳ ከኪሱ የወደቀ ገንዘብ እኮ ለ10 ዓመት ይገዛል። አሁን ከኡስታዝ ያሲን ኪስ የረሳት ገንዘብ ልብስ ስታጠብ ቢወጣ ድብኝቱን እኔ ለ10 ዓመት ገዛዋለሁ። ይሄን ቆርጣችሁን ለኡስታዝ ያሲን ላኩ። ይሄኔ እኮ 1 ሚሊዮንም አይሞላም የሰውዬ ከደጋፊ ሰብስበው የወሰደው። ግማሹን ተጠቅሞት፣ ግማሹን ልጆቹን አስተምሮ፣ ግማሹን አዲስ መኪና ነው የገዛው ገዝቶት፣ ግማሹን ትራንስፖርት አድርጎ፣ ግማሹን መደነሻ አድርጎ የቀረውን የጣለው ለዛውም ሙስሊሞች አሉበት ነው፣ ለሙስሊሙም አይደለም። አሁን እሱ በገንዘብ ሙስሊም ረድቻለሁ ለማለት ኡስታዝ እባክህ ከዛኛው ሰኞ ሰኞ ከምትለብሰው ጃኬት ኪስ በቀኝ በኩል የወደቀውን እንትን ጣልለትና ከዚህ በኋላ አያውራ። ስለዚህ አለሙዲንን ረዳው እንደማለት እኮ ነው የሚቆጠረው። እስቲ ወጣ ብላችሁ ፋብሪካዎች እነማን ናቸው? ይኸው ዝም ብላችሁ ወሬ አታብዙ። ምስክር ናችሁ እናንተ የምትመለከቱ። ዋው ምስክር ድጋፉን ካደረስኩት የህግ ድጋፍ የተለያየ ነገር ድጋፍ ካደረግኩት በኋላ እዚህ ይሉኛል ሙስሊሞቹ የምንሰግድበት ሶላት የምናደርግበት እንኳ ቦታ አጣን ተጨናንቆና እንደው ምናምን ብለው ሲነግሩኝ ከሄዱት ከዞን ተወካዮች ጋር ቦታ አስፈቅደን እዛው የተጠለሉበት ላይ ደግሞ ለምትሰግዱበት ለሶላት ማድረጊያ ለምንጣፍ መግዣ ለተለያየ መግዣ ብዬ 100 ሺህ ብር ሰጣቸው። አትረባም 100 ሺህ ብር ነው ሁሉም ያስወራው ለሶላት ቦታ ለምንጣፉ ለምናምን ብዬ 100 ሺህ ሙስሊም ጋር ስትሄድ እንዲህ ስንጀሮ ነው እንዴ? ምንድን ነው ደግሞ 100 ሺህ ታወራለህ እንዴ? 100 ሺህ ሰጥተህ 100 ጊዜ አታወራ። ይበቃል። በቃ አልቋል። የ100 ሺህ አያዋጣም። ቤተሰብ 100 ሺህ ሰጥተህ ያለ ማውራት ይፈቀዳል? ቴሌራሱ ይፈቅዳል? 100 ሺህ ብር ካርድ ሞልተህ ይሄን ያህል ልትጮህ ይፈቅዳል? ፍሬወት ትፈቅዳለች? በ100 ሺህ ብር ይሄን ያህል ልትቀደድ አይፈቅድም። አሁን በተጨመረው ታሪፍ መሰረት 100 ሺህ አንሊሚትድ ዳታ ራሱ በዚህ ያህል እንድታወራ አይፈቀድልም። ባይ አንሊሚትድ ዳታ ታገኝ ይሆናል እንጂ አንሊሚትድ ኮል አታገኝም። የመረቁ ይመረቃል። ምን አሉ እያለቅ ምን አሉ እና ሲኑሩ አይተናቸዋል አይደል? ዋው እኛ ለሙስሊም ስንደርሳል፣ ለሙስሊም መስገጃ ቦታ ስንሰጣል፣ ስናስፈቅድ፣ መስገጃ ምንጣፍ ስንገዛ ነው። እንደውም አብሬ ስንሰግድ እንዳይል ብዬ ነበር። እስካሁን አላለም። ደግነቱ እና ኡስታዝ የት ነበሩ? እነሱ እንዳደረኩ እንደገና ኦርቶዶክሳውያን ነበሩ። ተመሳሳይ ትንሽ ቤተክርስቲያን ነገር ሰጥተው ነበር። እነሱ ለእነሱ 100 ሺህ ብር እንደሱ። ዋው አንበሳለ 200 ሺህ ብር አወጣ ማለት ሀብታም ከሆኑ ቀርም ካልቀረመ እንዳንተ ነው። በስመ አብ እና ያሲኑሩ ተውት፣ ድጋፍ ማድረግ ነው አይደለም። ስለነሱ ለምን ይፈናቀላሉ ብለዋል። ተናግረዋል። አንተ ስለምታፈናቅላቸው ነው። ተንኮል ስለሚገባቸው ነው። እንዳንተ በሆድ ስለማይገዙ ነው። አፈናቃዩ ያውቃሉ፣ የሚያፈናቅልበትን ምክንያት ያውቃሉ። እንዳንተ ለአፍንጫ ስር አይደለም ትግላቸው። ትግላቸው ለሰማይ የከበደ ነው። ትግላቸው ከጥንት እየተዋረደ የመጣውን የተከማቸ ቅድም ቲፒኤልኤፎች ውዝፍ ችግር ለመፍታት ነው። ትግላቸው ለራሳቸው ብቻ አይደለም። በእርግጠኝነት ትግላቸው ለሚመጣው ትውልድ ነው። ትግላቸው ለዛሬ 10 ዓመት፣ ለዛሬ 20 ዓመት፣ ለዛሬ 100 ዓመት ነው። ይሄ ማይገባ ከሆነ አንተ ስለማትችል ነው። ለ100 ዓመት እየታገለ ያለን ሰው ዛሬ አፈናቅለ እዚህ ጋር አፈር እየጫርክ ቆይ ብትለው አይሰማም። ምክንያቱም ጭንቅላቱ እንዳንተ የዕለት ዕለቷን ላፍ እያደረገ ቦርጫም አይሆንም። እየሰገደ እየሰራ የልጅ ልጁ ምን አይነት ሀገር እንድትረከብ ይሰራል። ከገባ አንተም እንደሱ ስራ፣ ካልገባ የተሰጠን መረቅ ጠጣ። እነሱ ያኔ ለነፃነታችን ለመብታችን ነው የምንታገለው ብለው በእስር ቤት ሲማቅቁ ፊት ለፊት ወጥቶ የተጋፈጠው ስለ ሁሉ ነፃነት ሸመንደፈር እያለ ሸመንደፈር አዛን አለች ምድር ልትነጋ በትር አዛን። እናንተ ዘፈኑ ሸምዶ የለም እንዴ? ይህ ሸመንደፈር ልሳፈር ባቡር ትግል እስላም ክርስቲያኑ አንድ ሆነ ጾማቸው ወደ አምላክ ለመሄድ ማንፈነገራቸው ለካሱም ትግል ነው። እናንተ ፍቅር መስሎኛል እኮ አንቺ ሀገር ሻረር ቁልቢ ምናምን ነይ ከቤት ገቢ። እንደው ሙስሊሞች አይወዱትም እቺ ዘፈን። እንደው እንደዚህ ቁልቢ ወይ ሃይማኖት ብዙም አይወዱትም። እንደው ምንድን ነው እንደዚህ በበዛ እህቶቻችን እያሉ ምንድን ነው ከዛ ከዚህ የምታምታታው ነው የሚሉት ይመስለኝ። ዝም ብዬ ሳስበው የነገረኝ ሙስሊም የለም። ግን እሱ የፍቅር ነው የመሰለኝ። ለካ ቴዲ ፊት ለፊት እየተጋፈጠ ነው። ታዲያ የቱ ነው በጣም ታጋይ? እየታሰረ ነው የዘፈነ ሃይማኖት አለያይም እያለ አንድነትን በማድረግ በመጋፈጡ 2 ዓመት የውሸት ክስ
የተፈጠረበት እነሱን ያሰራቸውን ስርዓት መጋ ለካ ለሙስሊም ነው። እኔ እኮ መኪና ገጭቶ መስሎኝ ነበር። ለካ ቴዶ ለሙስሊም ነጻነት ስለታገለ ነው። ለዛ ነው ቶሪካ በሚለው ላይ አይታችሁ ከሆነ መስቀሉ አናት ላይ የሆነች ክብ ነገር እሷን ለኮፍያ አስቦ እኮ ነው። አንገቱ ላይ ራሱ እኮ መስቀል ብቻ ለሚያንጠለጥለው እኮ አታዩም እንጂ እኮ ምስጢራዊ ኮፍያ አለች እኮ። ሁሌም ለነጻነት ነው የቆመው። አንድ ቃል ተንፍሰው የማያውቁ ደግሞ ከሆነ ምን አገባው እሱ። እሱማ መች ዳስ ጥሏል። ያሲኖ ዳስ መች ጥሏል አለ። እውነት ነው ኡስታዝ ያዝ ዳስ አልጣለም። እኔ ዳስ አልጣልኩም። ቤተሰብ እሱማ መች ዳስ ይጥላል አለ። ተመስገን ነው። ለካ ኢትዮጵያ ውስጥ ዳስ ያልጣለ ህዝብ አለ ማለት ነው። 120 ሚሊዮኑ ዳስ ጥሏል ብለህ ነበር። ህዝበ ሙስሊሙ ዳስ አልጣለም ማለት ነው። እኛም የደሴቲቱ ነዋሪዎች ይላል ወዳጃችን ግርማ ሰይፉ። እኛን አሁን የደሴቲቱ ነዋሪዎች እስቲ የብልጽግና ደሴት ነዋሪዎች ሆናችሁ ዳስ ያልጣላችሁ ተስፋ የምትታያችሁ አዲስ አበባ ስትደርስ የምላችሁ ነገ ብሩ ሆኖ የምትታያችሁ እስቲ ዳስ ያልጣለ ምዕመን ካለ አንዳንድ ጻፍ። እኛ ከና ያሲን ጎን ነን። በቃ እኛ ከና ኡስታዝ አቡበከር ጎን ያለን ዳስ ያልጣልን እኛ። እንደነሱ ዳስም ጥለዋል፣ እንጥልም ጥለዋል። ኧረ ያልጣሉት ነገር የለም። አንተማ ተመችቶሃል። እውነት ሰርግ ላይ አዎ፣ በእውነት ኡስታዝ ከዚህ በላይ ይመች በሉት። አዎ ይመች። ሰርግ በሰርግ ይሁን።